ክቡራትና ክቡራን የዩቲዩብ ቻነል ቤተሰቦች እንኳን ወደ ቻነሌ በደህና መጡ። ዛሬ ስለ አንድ በጣም አስፈላጊ የቆዳ እንክብካቤ ርዕስ እንነጋገራለን። ስለ ሳንስክሪን። ሳንስክሪን በኬሚካልና በሚነራል ተብሎ በሁለት ከፍለን እናያቸዋለን። ልዩነታቸው ምንድን ነው? የትኛውስ የተሻለ ይከላከላል እና የትኛው መጠቀም አለበት ነግራችኋለሁ። እስከ መጨረሻ አብራችን ቆዩ። የኬሚካል የፀሐይ መከላከያ ወይም ደግሞ ኬሚካል ሳንስክሪን ስንጠቀም አንድ ወደ ቆዳ ውስጥ ይገባል። ሁለተኛ ደግሞ የአልትራቫዮሌት ጨረሮች ወደ ሙቀት ይለውጣል። ቀላል ሸካራነት ነው ያለው። ሸካራ አያወጣም። በቀላሉ ይዋሃዳል። ነጭ ቀለም የለውም። የዚህ ጥቅሙ የኬሚካል ሳንስክሪን ስንጠቀም ጥቅሙ ምንድን ነው? አንድ በቆዳ ላይ ቀላል ስሜት እንዲሰማን ያደርጋል። ነጭ ቀለም የለውም። በተጨማሪ ደግሞ በማስዋቢያ ስር መጠቀም እንችላለን። ከመካከለኛ እስከ ጥቁር ከለር ያለን ሰዎች መጠቀም እንችላለን። ይሄኛው ማለት ነው። ይሄኛው የኬሚካል ሳንስክሪን ስንጠቀም ጉዳቱስ ምንድን ነው ለሚለው፣ ጉዳቱ አንድ ሱስ ቆዳ ያለብን ሊያበሳጭ ይችላል። እንደገና ደግሞ አይናችን አካባቢ ቁስለት ሊፈጥርብን ይችላል። በየሁለት ሰዓት ልዩነት ሁለቴ እንድንቀባው ያስፈልጋል። መቀባት ያስፈልጋል። ለህፃናትና ለእርጉዞችም አይመከርም ይሄኛውም። ወደ ሁለተኛ ሳንስክሪን ስንገባ ይሄኛው ሚነራል ወይም ደግሞ የማዕድ የፀሐይ መከላከያ ስንገባ ይሄኛው ከቆዳ ላይ ይቀመጣል፣ ወደ ውስጥ አይሰርጽም። የአልትራቫዮሌት ጨረሮችም ያግዳልና ያንጸባርቃል። እነዚህ ጋር ደህንነቱ የጠበቀ ብዙ ጊዜ በቆዳ ሕክምና ላይ የሚታዘዝ በባለሙያዎች የሚመከር ይሄኛው የሚነራል ሳንስክሪን ነው። ጥቅሞቹ ለሱስ ወይም ለብጉር ተጋላጭ የሆኑ ቆዳዎች ምርጥ ነው። ለህፃናትና ለእርጉዝ እናቶችም ይሄኛው ችግር የለውም፣ ደህንነቱ የጠበቀ ነው። ወዲያው ተቀብተን ብንወጣ የመከላከል አቅሙ ጥሩ ነው፣ መጠበቅ አያስፈልግም። የዚህኛው ሚነራል ሳንስክሪን ስንጠቀም ጉዳቱ ምንድነው? ሊሚቴሽኑ ችግሩስ ምንድነው ለሚለው፣ ወደ ውስጥ ስለማይሰርስ ከላይ ስለሚታይ ነጭ ቀለም ሊተው ይችላል። ወፍራምና ሸካራ ነገር አለው እና ይሄኛው በማስዋቢያ ስር ለመጠቀም አስቸጋሪ ሊሆን ይችላል ማለት ነው። በዛም ይሁን በዚህም ስንጠቀም ማወቅ ያለብን ነገር ኬሚካል ልጠቀም ወይስ እነዚህ ሚነራል የሚለውን እንደየቆዳችን አይነት ሊለያይ ይችላል። ስለዚህ የትኛው መምረጥ አለበት? ቆዳውን ቅባት ካለው ከመካከለኛ እስከ ጥቁር ከለር ያለብን ከሆነ፣ በፊታችን ምንም አይነት ምልክት እንዲታይብን የማንፈልግ ከሆነ፣ በየቀኑ ሜካፕ የምንጠቀም ከሆነ እነዚህ ኬሚካል ሳንስክሪን ነው መጠቀም ያለብን። ቆዳችን በቀላሉ አላርጂክ የሚፈጠር ከሆነ፣ የሚቆጣ የቆዳ አይነት ካለን፣ በብጉር የሚጠቃ ቆዳ ከሆነ፣ ህፃናትና እርጉዞች ከሆነ፣ ለስላሳ ደህንነቱ የጠበቀ ንጥረ ነገር ከፈለጉ ደግሞ የሚነራል ሳንስክሪን መጠቀም እንችላለን ማለት ነው። እንደ እውነቱ ከሆነ የተሻለ የሚባል የፀሐይ መከላከያ የለም። መምረጥ ያለብን እንደየቆዳችን አይነት የሚስማማ መሆን አለበት። ነገር ግን እዚህ ጋር ማወቅ ያለብን ነገር ማወቅ ያለብን ነገር ምንድን ነው? ቢያንስ እነዚህ ሳን ፕሮቴክሽን ፋክተር የምንላቸው ኤስፒኤፍ 30 ወይም 50 እንዳለው ማረጋገጥ አለብን ማለት ነው። ስለዚህ በቆዳችን የምናደርጋቸው ነገሮች ጥንቃቄ ማድረግ አለብን። ቆዳችን አንዴ ከተበላሸ እንደገና ለመገንባት ብዙ ጊዜ ይፈጃል እና የሚሰማን ስሜት ቀላል አይደለምና
ጥንቃቄ ማድረግ አለብን። ስለዚህ ስለተመለከትኝ በጣም አመሰግናለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ለተጨማሪ የጤና እና መድኃኒት አጠቃቀም ቪዲዮ ለማግኘት ሳብስክራይብ ማድረግ፣ ሼር ማድረግ እና ላይክ ማድረግ አትርሱ። ስለተከታተላችሁኝ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።